ሰላም ጤና ይስጥልኝ የተወዳችሁ ናይል አካዳሚ ቤተሰቦች እንዴት ሰምታችኋል? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ ይልኝ። ይህ ናይል አካዳሚ ቁጥር 2 የእንግሊዘኛ ቻናል ነው። እንግሊዘኛን በአማርኛ እንዴት አድርገን መጻፍ እንችላለን እንዲሁም ውክልናቸው ምን ይመስላል የሚሉትን ቀለል ባለ ሁኔታ የምናስረዳበት ቻናል ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ ማንበብና መጻፍ ለተቸገሩት በተለይ ለጀማሪው ገና ከመሰረቱ አማርኛን ከፊደል እንግሊዘኛውን ደግሞ ከቃላትና ከዛም በላይ መሞከር የሚችሉ እንዲሁም ከዛም በላይ ማንበብ መጻፍ የሚፈልጉ በያሉበት ሼር እያደረጋችሁ አዳርሱልን። በውስጥ መስመር መማር ለሚፈልጉ ደግሞ ከዚህ ጋር በመናስቀምጥላቸው ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም ሶሻል ሚዲያ አማራጮች ያገኙናል ወይም ታገኙናላችሁ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ፊደላትን እንዴት አድርገን በእንግሊዘኛ ውክልናቸውን ማየት እንደምንችልና እንዴት ማንበብ መጻፍ እንደምንችል እንግሊዘኛን ቀለል አድርገን እንዴት መጻፍ እንዳለብን የመጀመሪያ ስራችን መሆን ያለበት ምንድነው? አማርኛ ፊደላትን አንድ ባንድ ማወቅ ይጠበቅብናል። ሲቀጥል ደግሞ እንግሊዘኛ ፊደላትንም አንድ ባንድ ለይተን ማወቅ ይጠበቅብናል። የመጀመሪያ ስራችን መሆን ያለበት እሱ ነው። ከዛ በመቀጠል ደግሞ እንግሊዘኛ ለማንበብ አማርኛ ውክልናቸው ምን ይመስላል ወይም የእንግሊዘኛ ፊደሎች ምን ተብለው ይነበባሉ። ለምሳሌ ፒኢ የሚለው ፊደል ማን ብለን ነው ማንበብ ያለብን የሚለውን መጀመሪያ ውክልናቸውን ማወቅ ይጠበቅብናል። እያንዳንዳቸውን የመጀመሪያ ውክልናቸውን የአማርኛ ፊደሎች በእንግሊዘኛ ማን ተብለው ይወከላሉ የሚለውን ማወቅ አለብን ማለት ነው። ከዛ በመቀጠል ደግሞ ቫውል ሌተሮች ወይም ድምጾችን ተከታዮችንስ እንዴት አድርገን ነው ማስገባት የምንችለው የሚለውንም የመጀመሪያ ስራችሁ መሆን አለበት ማለት ነው። መጀመሪያ እያንዳንዱ ከሀ እስከ ፐ ያሉ ፊደሎች ሊወክላቸው የሚችል ፊደላትን ማወቅ ይጠበቅብናል። ለምሳሌ ሃን በኤች ከወከልና ለን በኤል መን በኤም እያልነ የመጀመሪያ ውክልናቸውን ማውጣት የመጀመሪያ ስራችን ይሆናል። ከዛ በመቀጠል ደግሞ ምንድነው የምናደርገው? ቫውል ሌተሮችን ወይም አናባቢ ፊደሎችን በማስከተል ኮንሶናንቶችን በማስቀደም እንዴት አድርገን ነው ወደ አማርኛ ቀይረን ሳውንዳቸውን ወይም ድምጻቸውን እንዴት አድርገን ማንበብ እንችላለን ለሚለው ደግሞ እናንተ ማድረግ ያለባችሁ ምንድነው? የመጀመሪያ ስራችሁ እያንዳንዱን ኮንሶናንት ፊደል 21ዱን ኮንሶናንት ፊደል ማወቅ ይጠበቅባችኋል የእንግሊዘኛዎችን። ከዛ ደግሞ ቫውል ሌተሮችን 5ቶችን ቫውል ሌተሮች ማወቅ ይጠበቅባችኋል። ከዛ በመቀጠል ምንድነው የምናደርገው? የአማርኛ ፊደሎች የመጀመሪያ ፊደሎችን ከሀና ከአ በስተቀር ለመሰረሰሸቀበተቸ ያልነ ስንሄድ እያንዳንዱን የሚወስዱት የአማርኛ ፊደሎች የመጀመሪያ ፊደሎች ከኮንሶናንቱ በተጨማሪ ኢ የሚል ቫውል ሌተር ይወስዳሉ። ኢ የሚል ቫውል ሌተር ይወስዳሉ። ከራሳቸው ድምጽ ውጭ ነው ያልኩት። ከራሳቸው ድምጽ ውጭ ኢ የሚል ቫውል ሌተር ይወስዳሉ። ለምሳሌ ለ ስንል ኤል ኢ ነው የሚሆነው፣ ኢን ወሰደ ማለት ነው። መ ስንልም ኤም ኢ ነው የሚሆነው፣ ኢን ወሰደ ማለት ነው። ሰ ስንልም ኤስ ኢ ነው የሚሆነው፣ ኢን ወሰደ ማለት ነው። ጨ ስንል ሲኤች ኢ ነው የሚሆነው፣ ኢን ወሰደ ማለት ነው። ይህ ማለት የመጀመሪያ ፊደሎች ሁሉ ከአና ከሃ በስተቀር ማንኛውም የመጀመሪያ ፊደል የአማርኛ የመጀመሪያ ፊደል ኢ የሚል ሳውንድ ይወስዳል። ኢ የሚል ሳውንድ ቫውል ሌተር ይወስዳል ማለት ነው። ከዛ በተጨማሪ ደግሞ አሁንም መለየት ያለባችሁ ነገር ምንድነው? ከሁለተኛ ፊደሎች ላይ ደግሞ የምንወስደው ይው የሚል ቫውል ሌተር ይከተላቸዋል። ማንኛውም አንም እንዲሁም ሃንም ጨምሮ ማለት ነው። አንም ሃንም ጨምሮ የሁለተኛ ፊደሎች ደግሞ ይው የሚል ፊደል ወይም አናባቢ ይወስዳሉ። ሁ ሉ ሙ ሱ ሩ ሱ ሹ ቁ እያልን እስከ መጨረሻው ስንሄድ የመጀመሪያውን ፊደል ኮንሶናንቱን በማስቀደም ቀጣዩ ደግሞ ቫውል ሌተሩ ማን ይሆናል? ይው ይሆናል ማለት ነው። ይው ይሆናል። ከዛ ወደ ሶስተኛው ስንሄድ ደግሞ አሁንም ቫውል ሌተሮቹ ተከታዮችን ነው እየነገርኳቸው ያለ ወይም አናባቢዎቹ የማንኛውም ፊደል የራሱን ኮንሶናንት ይዞ ይመጣል። ነገር ግን የሚከተለው ቫውል ሌተር የሶስተኛ ፊደሎች ላይ ብዙ ጊዜ አይ የሚል ፊደል ነው። አይ የሚል ፊደል ነው ቫውል ሌተር የሚከተለው። ኮንሶናንቱ እንግዲህ ኬም ሊሆን ይችላል፣ ኤስም ሊሆን ይችላል፣ ቢም ሊሆን ይችላል። ነገር ግን የሚከተለው ሶስተኛ ቫውል ሌተር ማን ነው? አይ የሚባል ፊደል ነው ማለት ነው። አይ የሚባል አናባቢ የሶስተኛ ፊደሎችን በሙሉ ይከተላቸዋል። ያ ማለት በአማርኛው ነው እየገለጽኩላችሁ ያለ። ለምሳሌ ሂ፣ ሊ፣ ሚ፣ ሲ፣ ሪ ሊሆን ይችላል። እያንዳንዱ ግን በእንግሊዘኛ ፊደል ስንወክላቸው ግን ከራሳቸው ኮንሶናንት በተጨማሪ የሚከተላቸው ቫውል ሌተር ማለት ነው አይ ማለት ነው። ሶስተኞችን አይ ይከተላቸዋል። ወደ አራተኞች ስንሄድ ደግሞ እንዳጠቃላይ ለሁሉም ፊደላት ነው እየነገርኳቸው ያለ። ወደ አራተኞች ስንሄድ ደግሞ ምንድነው የሚሆነው? ኤ ሚል ድምጽ ይከተላቸዋል። ያ ማለት
ላ ሊሆን ይችላል፣ ማ ሊሆን ይችላል፣ ሳ ሊሆን ይችላል፣ ራ ሊሆን ይችላል፣ ጫ ሊሆን ይችላል፣ ቻ ሊሆን ይችላል። እነዚህ ደግሞ ከራሳቸው ኮንሶናንት፣ ለምሳሌ ኮንሶናንት የምንለው የሀ ፊደል ኤች ነው ኮንሶናንቱ፣ ተከታዩ ዩ ከሆነ ቫውሉ ዩ ይባላል ወይም አናባቢው ዩ ይባላል። ግን አሁን የምናወራው ስለ አራተኛ ፊደሎች ስለሆነ አራተኛ ፊደሎች ለምሳሌ ሀ ከሆነ ምንድን ነው የሚሆነው? ኤች ኤ። ቫውል ሌተሩ ማን ነው? ኤ። ሁሉም የአራተኛ ፊደሎች ቫውል ሌተር የሚወስዱት ወይም አፋችን ከፍተን የምንጠራቸው ፊደሎች በሙሉ ኤ ሚል ቫውል ሌተር ይወስዳሉ። ሁሉም ማለት ነው። ከሀ እስከ ፐ ያሉ አራተኛ ፊደሎች በእንግሊዝኛ ውክልናቸው ከራሳቸው ኮንሶናንት በተጨማሪ የሚወስዱት ፊደል ማን ይሆናል ማለት ነው? ኤ ሚል ቫውል ሌተር ይከተላቸዋል። ላ፣ ማ፣ ሳ፣ ራ፣ ሳ፣ ሻ፣ ቃ ስንል ለምሳሌ ላ ስንል ኤልኤ፣ ማ ስንል ኤምኤ፣ ሳ ስንል ኤስኤ። ስለዚህ እያንዳንዱ አራተኛ ፊደሎች ኤ የሚል ቫውል ሌተር ይከተላቸዋል። ኮንሶናንቱ የራሳቸውን ፊደል ይወስዳሉ። የለ ከሆነ ኤል፣ የመ ከሆነ ኤም፣ የሰ ከሆነ ኤስን ይወስዳሉ። ነገር ግን እንዳጠቃላይ ግን አራተኛ ፊደሎች ኤ የሚል ቫውል ሌተር ይከተላቸዋል። ምክንያቱም አ ስንል ኤ ስለምንል ውክልና የአማርኛ የአ ፊደል ውክልናው አ ስለሆነ ኤ ስለሆነ ልክ እያንዳንዱ አራተኛ ፊደል ላይ አፋችን ከፍተን ስለምንጠራ ኤ ሚል ቫውል ሌተር ይከተላቸዋል ማለት ነው። ከዚህ በተጨማሪ ደግሞ የአምስተኛ ፊደሎች ምንድነው የሚሆነው? ኢ ሚል ድምጽ ይከተላቸዋል። ኢ አምስተኛ ቀለበት ያላቸው ፊደላት በሙሉ ኢ ሚል ቫውል ሌተር ይከተላቸዋል። ቅድም እንዳልኳችሁ የራሳቸው የሆነ ኮንሶናንት ፊደል አላቸው። ነገር ግን ከኮንሶናንቱ በተጨማሪ የሚከተላቸው ፊደል ኢ ይሆናል ማለት ነው። ማንኛውንም ፊደል ወደ ኋላም ተመልሳችሁ እያንዳንዱ ማየት ትችላላችሁ። የሚከተላቸው ቫውል ሌተር ማን ነው? ኢ ነው ማለት ነው። ልክ እንደ መጀመሪያዎች አንዳንዴ አይ ኢ ይሆናል። አንዳንዴ እንዳገባው ይለያል። አይ ኢ ይሆናል። ሞር ግን ኢ ሚል ቫውል ሌተር አምስተኞችን እንደሚከተላቸው ማወቅ አለባችሁ ማለት ነው። ከዛ በተጨማሪ ደግሞ ወደ ስድስተኛ ፊደሎች ስንሄድ ምንም አይነት ቫውል ሌተር ሳያስከትሉ ብቻቸውን መቆም የሚችሉ ሳድስ ፊደሎች ናቸው። የአማርኛ የስድስተኛ ፊደሎች ምንም አይነት ቫውል አያስከትሉም። የራሳቸውን ኮንሶናንት ፊደል ብቻ ይዘው ይቆማሉ። ያ ማለት የራሳቸውን ተነባቢ ፊደል ብቻ ይዘው መቆም ይችላሉ። ስንተኞቹ? ስድስተኛ ፊደላቶቹ ማለት ነው። ከዚህ በተጨማሪ ደግሞ የሰባተኛ ፊደላት የመጨረሻዎቹ ፊደላቶች የሚከተላቸው ቫውል ሌተር ኦ ሚል ነው። የሁሉም ከሀ እስከ ፐ ያሉ ፊደሎች የመጨረሻ ፊደሎች ኦ ሚል ቫውል ሌተር ይከተላቸዋል። የራሳቸው ኮንሶናንት ወይም ተነባቢ ፊደል እንዳለ ሆኖ አናባቢው ወይም ቫውል ሌተሩ ደግሞ ኦ ሚል ቫውል ሌተር ይከተላቸዋል። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። እስከ መጨረሻው አብራችሁ ይቆዩ። ከዚህ ጋር እንደምታዩቸው ጠ፣ ጸና፣ ፈ ፊደሎችን ነው ዛሬ ይዤላችሁ መጣው። ጠ ስንል ልክ መጀመሪያ ፊደሎች ኢ ይከተላቸዋል እንዳልኳችሁ ፒኢ ይሆናል ማለት ነው። ፒኢ። ፐም ከጠ ጋር ተመሳሳይ ውክልና ስላላት ድጋሚ ወደ እሷ ፊደል አንሄድም፣ በዚህ እናያታለን ማለት ነው። ስለዚህ ጠ ካልነ ፒኢ ይሆናል። ጡ ካልነ ፒዩ ይሆናል። ጲ ካልነ ፒአይ ይሆናል። ጳ ካልነ ፒኤ ይሆናል። ጴ ካልነ ፒኢ ይሆናል። ጵ ካልነ ፒ ብቻዋን ቅድም እንዳልኳችሁ ስድስተኛ ፊደሎች ራሳቸውን ችለው ኮንሶናንት ብቻ መቆም ስለሚችሉ ፒ ይሆናል ማለት ነው። የመጨረሻው ፖ ደግሞ ኦ ይከተለዋል እንዳልኳችሁ ፒኦ ይሆናል። ከዛ በመቀጠል ወደ ኋላ ስንቆጥር ፖ ወይም ጶ፣ ጵ፣ ጴ፣ ጳ፣ ጲ፣ ጱ፣ ጰ እነዚህ የታች ላይ የተደረደሩት የእንግሊዝኛ ውክልናዎች ፐና ጰን በአንድ ላይ አጣምረው መያዝ ይችላሉ። ፐና ጰ፣ ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ ማለትም እንችላለን። አሊያም ጶ፣ ጵ፣ ጴ፣ ጳ፣ ጲ፣ ጱ፣ ጰ ማለት እንችላለን። ያ ማለት ፐንና ጰን በአንድ ላይ አጣምራ የያዘች የእንግሊዝኛ ውክልና ፊደል ያላት ማነች? ፒ ነች ማለት ነው። ፒ። ይሄን እንዳለ ያዙልኝና ወደ ቀጣዩ ሰድ ጸ ነው። እዚህ ጋር የምታዩት የአማርኛ ፊደል ጸ ወይም ጸሎቱ ጸ ተብሎ የሚጠራው ፊደል በማን ነው የምንወክለው? ቲኤስ። ቲኤስ በቲኤስ ይወከላል። ይሄ ቲኤስ የሚለው ጸ የሚለውን ይወክላል። ጸ። ስለዚህ የመጀመሪያ ፊደሉ ቲኤስ የሚከተለው ቫውል ማን ነው? ኢ ነው ማለት ነው። የመጀመሪያ ፊደሎች ምን ብያለው ቅድም? ኢ ሚል ድምጽ ይከተላቸዋል። ስለዚህ ጸ እንላለን። ከዛ ሁለተኛው ላይ ደግሞ ዩ ሚል ቫውል ሌተር ሲከተላቸው ጹ ሚል ፊደል ይሰጡናል። ጹ።
ከዚህ በመቀጠል ደግሞ ሶስተኛው ፂ ወይም ሸፋፋ እግር ያላት ፊደል ደግሞ አይ ሚል ይከተላቸዋል ብያለሁ ቅድም። እያንዳንዱ ሶስተኛ ፊደል አይ ሚል ቫውል ሌተር ነው የሚያስከትሉት። ስለዚህ ይችን ማን እንላታለን? ፂ። ቲኤስ አይ ማለት ፂ ማለት ነው። ፂ። ወደ አራተኛው ስንት ደግሞ አራተኛ ፊደሎች ሙሉ ለሙሉ አፋችን ከፍተን የምንጠራቸው ፊደሎች ስለሆኑ እነሱ ፊደሎች ደግሞ ኤ ሚል ሳውንድ ይወስዳሉ። ስለዚህ ቲኤስኤ ማለት ጻ ማለት ነው። ጻ። ቲኤስኤ ጻ። ወደ አምስተኛው ስንሄድ ደግሞ ቲኤስኢ ይሆናል አይደለ? ቲኤስኢ ጼ ማለት ነው። አንዳንዴ አይኢም ይወስዳሉ እንዳገባባቸው። ነገር ግን እዚህ ጋር እንደምናየው ግን ቲኤስኢ ማለት ጼ ወይም ጸ ማለት ነው። ጸ ወይም ጼ ማለት ነው። ከዚህ በመቀጠል ስድስተኛ ፊደሎች ላይ ምን ብያቸዋለሁ? ራሳቸውን ብቻ መቆም ይችላሉ። ኮንሶናንት ብቻ መቆም ይችላል። ምንም አይነት ቫውል ሳያስከትሉ፣ ምንም አይነት አናባቢ ሳያስከትሉ ተነባቢውን ብቻ ይዘው ቲኤስ ጽ ማለት ነው። ቲኤስ ጽ። ከዛ ወደ መጨረሻው ስንሄድ ደግሞ ቲኤስኦ የመጨረሻ ፊደሎች በሙሉ ኦ ሚል ድምፅ ወይም ሳውንድ ይወስዳሉ። ስለዚህ ይሄ ምን ይላል? ቲኤስኦ ማለት ጾ ማለት ነው። ጾ ጾ ጽ ጼ ጻ ጺ ጹ ጸ ጸ። ከዚህ በመቀጠል የምናገኘው ደግሞ የፈ ፊደል ነው። የፈ ፊደል ደግሞ የምንወክለው በኤፍ ነው። ኤፍ ቅድም እንዳልኳችሁ መጀመሪያ ላይ ሲጀምር እንደነገርኳችሁ ሁሉ የመጀመሪያ ድምጾች ወይም የመጀመሪያ ፊደሎች ቫውል ሌተራቸው የሚከተላቸው ኢ ነው። እዚህ ጋር እንደምታዩት ኤፍ ኢ። ኤፍ ኢ ማለት ፈ ማለት ነው። ፈ። ሁለተኛው ደግሞ ማነው መከተል ያለበት? ይው ነው። ለሁለተኛ ፊደሎች አናባቢ ሆኖ ሊመጣ የሚችለው ይው ነው። ስለዚህ ፉ ይሆናል። ፉ። ሶስተኛዋ አይ ነው የምታስከትለው፣ ፊ ትሆናለች። ፊ። አራተኛዋ ደግሞ ኤ ነው የምታስከትለው፣ አፋችን ሙሉ ለሙሉ ከፍተን የምንጠራት ስለሆነ ፋ እንላታለን። ፋ። አምስተኛዋ ደግሞ ኢ ነው የምታስከትለው፣ ፌ እንላታለን ጠበቅ አድርገን። ፌ ወይም ፈ። ፌ ወይም ፈ። አንዳንዴ አይ ኢ ሊወስድ ይችላል እንዳገባቡ። ከዛ ፍ ደግሞ ኮንሶናንት ነው። ፍ ብቻውን ኤፍ ብቻዋን ኮንሶናንት ስለሆነች ስድስተኛ ፊደሎች ኮንሶናንት ብቻ ራሳቸውን ይዘው ይወጣሉ። ምንም አይነት ቫውል ሳያስከትሉ ወይም አናባቢ ሳያስከትሉ ብቻቸውን መቆም ስለሚችሉ ይቺ ኤፍ ብቻዋን ከቆመች ፍ ማለት ነው። የአማርኛ ስድስተኛ ፊደል ፍ። የመጨረሻዋ ኦ ሚል ድምፅ ታስከትላለች፣ ፎ ትሆናለች። ፎ። ኤፍ ኦ። ፎ ፍ ፌ ፋ ፊ ፉ ፈ ፈ። ቤተሰብ ዛሬ ዘርዘር አድርጌ አማርኛ ፊደላትና እንግሊዘኛ ፊደላት አገባባቸው ወይም አነባባቸው ምን እንደሚመስሉ እንዲሁም እያንዳንዱ ከሀ እስከ ፐ ያሉ ፊደላትን ጨርሰናል። ከዚህ በተጨማሪ ደግሞ እያንዳንዱ ፊደላት ላይ ከመጀመሪያው እስከ ሰባተኛው አገባባቸው ቫውል ሌተሮች ማን ይከተላሉ፣ አንደኛ ፊደሎች ላይ እያንዳንዱ አንደኛ ፊደል ላይ መግባት ያለበት ቫውል ሌተር ማን ነው፣ እንዲሁም ሁለተኛ ፊደል ላይ መግባት ያለበት ቫውል ሌተር ማን ነው፣ ሶስተኛ፣ አራተኛ፣ ሌሎችንም እስከ መጨረሻው እስከ ሰባተኛው ያሉትን ዘርዘር አድርጌ አስረድቻችኋለሁ። ይህ ቪዲዮ የተመቻችሁ ይሆናል። ምናልባት ይህ ቪዲዮ የሚመቻችሁ ከሆነ ሼር እና ላይክ እንዳይረሳ። ይህን ቪዲዮ አዲስ ተመልካቾች ካላችሁ ደግሞ ሰብስክራይብ እያደረጋችሁ ገና ጀማሪም ስለሆነ አበረታቱን። እንግሊዘኛን ከዚህም በላይ ከፍ ብለን እንሰራ ዘንድ አማርኛ በእንግሊዘኛ እንዲሁም ራሱን እንግሊዘኛ ብቻ የምትፈልጉ ካላችሁ ከፍ አድርገን እንድንሰራ ሼር ላይክ እያደረጋችሁ እንዲሁም ኮመንት እያደረጋችሁ እንዲሰራላችሁ የምትፈልጉትን ነገር አበረታቱን እያልኩ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወል ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ ደግሞ መልካም ጊዜ ይሆንላችሁ።